የስደት ማስታወሻ ጸሐፊና ተራኪ አብዱልባሲጥ ያሲን። ምዕራፍ 1 የድንበሩ ደጃፍና የሶስት ነፍሳት ቃል ኪዳን። ስደት የሰው ልጅ ነገውን ለመግዛት ዛሬውን በእሳት ላይ የሚጥድበት የኑሮ እጦትና የተስፋ መቁረጥ ውጤት የሆነ የመጨረሻ ህይወት ቁማር ነው። በአባቴ ሽኝት ከአዲስ አበባ ተነስቼ በዚያች ቀርፋፋ አውቶቡስ ውስጥ ተጭኜ ሐዋሳን አልፈን ቡሌ ሆራ አደርን። እንደ ሲራራ ነጋዴ የደቡብ ኢትዮጵያን መልክዓ ምድር ስናቋርጥ በአእምሮዬ ውስጥ የሚመላለሰው የቤተሰብ ናፍቆት፣ ከፊቴ የሚጠብቀኝ የማይታወቅ ዓለም ፍርሃት ነበር። ሞያሌ ስንደርስ የነበረኝ የግል ሀብት 3 ነገሮች ብቻ ነበሩ። ትንሽዬ ድፍረት፣ እጅግ አናሳ ገንዘብ እና ያን ሁሉ መጋፈት የሚችል ተራራ የሚያክል ጽናት። ባረፍንበት ሎጅ ውስጥ በድካምና በሐሳብ ተዝለፍልፌ አልጋው ላይ ተንጋልዬ ሳለሁ ጓደኛዬ ኢብራሂም ለዙሁር ሰላት የሚሆን ውሃ ፍለጋ ትንሽዬ ቁዳ ይዞ ሎጁ ግቢ ውስጥ ወዲያ ወዲህ ይባዝን ነበር። ያኔ ነበር የስደቱ መንገድ የመጀመሪያውና ውድ ስጦታውን ያበረከተልን። ጀማል የሚባል የጅማ ዞን የደሞ ወረዳ የደሞ ኮሳ ከተማ ልጅ ኢብራሂም በሎጅ ግቢ ውስጥ ስልጡኑንና ተግባቢውን ጀማል አገኘው ይሁን ጀማል ኢብራሂምን አገኘው በውል ባይገባኝም ጀማል ህይወት መክራ ዘክራ ለስደት ያጨችው የሚፈልገውን ጠንቅቆ የሚያወቅ በራስ መተማመን የተላበሰ ራስ በረሃ ወጣት ነው። ጀማል ኢብራሂም ሊተዋወቀውና አብሮት ለመጓዝ ሲያግባባ ኢብራሂም ጠርጥሮት ስለምንሄድበት መንገድ ምንም ትንፍሻ አልላለው። ጀማል ኢብራሂምን ወደ ኬንያ ከዛም ወደ ደቡብ አፍሪካ እየሄደ እንደሆነ ነግሮት ሊያግባባው ቢሞክርም ኢብራሂም ወይ ፈንከች በደላላው ሰው አትመን የሚል መመሪያ ስለተሰጠው በተጨማሪም ከጅማ ጀምረን አዲስ አበባ ድረስ ለ3 ቀን ባደርንበት ቦታ አንድ የኢብራሂም ዘመድና አባቴ ስለ ስደት ችግሮችና ገጠመኞች እንዴት ሰውን ማመንም ሆነ አለማመን እንዳለብን በቀልድ እያዋዙ ከሐዲስ እያጣቀሱ ከልምዳቸው ብዙ ስላጫወቱን ይመስለኛል ኢብራሂምን ጀማልን አላምን አለው። ኋላ ቆይቶ ቆይ እስቲ ከኔ በላይ ስለዚህ ነገር የሚያውቅ ጓደኛ ያለ እሱን ላገናኝ ብሎት የተኛውበት ክፍል ይዞት መጣ። ጀማል እንደገባ ተዋወቀኝ፣ ከየት እንደመጣ ነገረኝ፣ እኔም ነገርኩት። በመካከላችን የጓደኝነት መንፈስ አደረ። ጀማል ወዲያውኑ ከኪሱ ኖኪያ 1200 አውጥቶ ስልክ መደወል ጀመረ። ትንሽ ቃላት ተለዋውጦ ሲጨርስ ስልኩን ዘጋውና አይኑን ባቀረረ። ሁኔታውን ስላየው ምን ነው ብዬ ጠየቅኩት። በደረቅ ፈገግታ አይቶኝ ያው ናፍቆት ነው ይገባህ የለ አለኝ። በዛች ጠባብ ክፍል ውስጥ የጎደለው ህይወታችንን ለመሙላት የምንሄድ 3 ባይተዋር ነፍሳት እንዲህ በአጋጣሚ ተገናኘን። እጣ ፈንታችንን ተመሳሳይ ቋንቋ በሚናገሩ ከአንድ አካባቢ በመጡና ተመሳሳይ ራዕይ በሰነቁ 3 ወጣቶች መሃል የጥንካሬ ድልድይ ዘረጋች። ያ መገናኘት ከተስፋ መቁረጥ ይልቅ ተስፋ እንድንሰንቅ ከፍርሃት ይልቅ ራሴንና ቤተሰቤን ለመለወጥ እንደጓጓ አደረገኝ። 3 ሆነን አንድ ላይ ለመጓዝ ስንነሳ በክፍሉ ውስጥ የነበረው የፍርሃትና የብቸኝነት ጥላ ተከፎ በህብረት ዜማ ተተካ። ህልማችንና የልባችን ትርታ ተጠያይቀን የነፍስ ወዳጅነታችንን በቃምነው ጫትና በጀመርነው ጨዋታ አጽና ነው። ያ ቀን የሶስታችንም ስብራት በአንድነት የተጠገነበት ስደት ከጓደኝነትን እንደ መድኃኒት የሰጠንና የህብረት ውበት የታየበት ልዩ ዕለት ነበር። በማግስቱ ቪዛችንን አስመትተን ስንመለስ ሞተረኞች 3ታችንን አሳፍሮ የሞያሌን ድንበር አሻገሩ። ድንበሩን ስንሻገር የሀገራችን አፈር ከእግራችን ስር ሲሸሽ በልባችን ውስጥ የሚሰማው ባይተዋርነት ቢቆረቁርን
ሶስት መሆናችን ግን እንደ ብረት ያጠነክረን ነበር። ሞተረኞቹ የባስ መጫኛ ቦታ ደረሱ። የጉዞ ዋጋችንን ከፍለን ትኬታችንን ቆረጥን። ለመንገድ የሚሆን ውሃና ደረቅ ምግብ፣ የስደተኛ ብቸኛ ስንቅ ገዝተን ፊታችንን ወደ ናይሮቢ አዞርን። መኪናው ጉዞ ሲጀምር ከኋላችን የቀረው የትውልድ መንደራችን ትዝታ እንጂ ስጋችን አልነበረም። ወደማናውቀው ሀገር፣ ወደማናውቀው ቋንቋና ባህል የምናደርገው ጉዞ ጭንቀት እንደ ጭጋግ ከፊታችን ተደቅኗል። ቢሆንም ግን እኔ ኢብራሂምና ጀማል በአንድ ወንበር ላይ ተፋፍገን ስንቀመጥ ያ ተራራ የሚያክለው ድፍረታችን በሶስት ተባዝቶ ናይሮቢን ለመርገጥ በርትተን ነበር። ጸሐፊና ተራኪ አብዱልባሲት ያሲን።